80% ወንድ ልጅ ትልቅ ብልት እንዲኖረው ይመኛል። ይህ ሰው ግን በተመኘው ምኞት ምክንያት ዛሬ በቁሙ በውዴታው ስቃይን እያየ ይገኛል። የዓለማችን የትልቁ ብልት ባለቤቱ የሆነው ሜክሲኮዊው ሮበርት ካብሬራ የብልቱ ርዝመት 19 ኢንች ወይም ግማሽ ሜትር ገደማ ነው። ይህ ርዝመት ከጉልበት በታች ይደርሳል። ብዙዎች ይህ ሰው አስደሳችና ድንቅ ወሲብ ህይወት አለው ብለው አስባሉ። እውነታው ግን እጅግ ልብ ሰባሪና አስፈሪ ነው። ሮበርቶ በህይወቱ አንድም ቀን መደበኛ ግንኙነት አድርጎ አያውቅም። እንዲያውም የፍቅር አጋር ማግኘት ቀርቶ ሴቶች በሙሉ ያዩለት በድንጋጤ እየጮሁ ነው የሚሻሹት። ምክንያቱም መጠኑ ከተፈጥሮ ውጪና እጅግ አስፈሪ በመሆኑ ለህይወታቸው ይሰጋሉ። ይህ ብቻ አይደለም። ይህ ትልቅ መጠን ለሮበርቶ የጤና ጠንቅም ነው የሆነበት። በየቀኑ በሽንት ቧንቧ ኢንፌክሽን ይሰቃያል። በላዩ ላይ ያለው ቆዳ ሁልጊዜ ስለምላላጥና ስለመቆሰል በከፍተኛ ህመም ውስጥ ነው የምኖረው። ሌሊት ስተኛ እንኳን እንዳይጎዳ ብልቱን በልዩ ጨርቅ ጠቅልሎ ነው የሚያድረው። የበለጠ የሚገርመው ደግሞ ዶክተሮቹ ኤክስሬይ አንስተው ሲያዩት እውነተኛ የብልቱ መጠን 7 ኢንች ብቻ ሲሆን የቀረው 12 ኢንች በክብደት ተጎትቶ የረዘመና በውስጡ ምንም ስሜት የሌለው አስፈሪ የትርፍ ቆዳ መሆኑን ደርሶበታል። አሁን ላይ በነጻነት መራመድ መሮጥም ሆነ መደበኛ ስራ መስራት ስለማይችል የአካል ጉዳተኛ ተብሎ በመንግስት እርዳታ ነው የምኖረው። ህይወቱን ሙሉ በሙሉ ቤት ውስጥ እንዲኖር ተወስኖበታል። ዶክተሮቹ ይህንን ስቃይ እንድትገላገል በቀዶ ጥገና እናሳነሰልህና ጤናማ ወሲብ ህይወት ጀምር ስራን መስራት ትችላለህ ብሉትም እሱ ግን በዓለም ላይ የታወቅኩበትን የዓለም ክብረ ወሰን አሳልፌ አልሰጥም ብሎ በስቃይ መኖሩን መርጧል። የጊኒስ ወርልድ ቡክ ድርጊቱን ጤናማ ስላልሆነ በይፋ ስሙን አልመዘገበው። እናንተስ በሱ ቦታ ብትሆኑ ለዓለም ዝና ስትሉ እንዲህ አይነት ስቃይ ትመርጡ ነበር ወይስ ጤናማ ህይወት? እውነቱን ኮመንት ላይ አስቀምጡ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ።